ሁለተኛ ደረጃ ላይ ትገኛለች። መጀመሪያ አስቀድሞ ሁለተኛ ደረጃ ላይ ነበረች ኬንያና ሩዋንዳ። የሩዋንዳ ብሔራዊ ቡድን በዚህ ምድብ ይገኛል። የመጀመሪያው አጋማሽ ተጀምሯል። ዳዊት ካሳው፣ ሁሴን ፋሻፊ፣ ዳዊት ካሳው። በእነዚህ ሁለት ተጫዋቾች መካከል ግሩም ቅንጅት እንዳለ በመጀመሪያው ጨዋታም ተመልክተናል። ግሩም ኳስ ነው ያለፈው። ዳዊት ካሳው፣ ቢኒያም አብርሃ የመታው ኳስ የግቡ ቋሚን ገጭቶ ተመለሰ። ግብ ጠባቂው አህመድ ግን ከዚህ በላይ ማድረግ ይጠበቅበት ነበረ። ቀላል ኳስ ይመስላል። ሁለት ተጫዋቾችን ካለፈ በኋላ በቀጥታ ኳሱን መምታት ይችል ነበር። ቅድም ዳዊት ካሳው ግሩም ኳስ ነበረ ለቢኒያም አብርሃ ለቅዱስ ዳዊት። ቢኒያም አብርሃ ለቅዱስ ዳዊት ቅጣት ምቱ ሰጥቶ ተመልሷል። ቅዱስ ዳዊት በረጅሙ የመጣው ኳስ ነው። በ4-3-3 አሰላለፍ የመጀመሪያ ሁለት ጨዋታዎች ላይ በእነዚህ 35 ደቂቃዎች የኢትዮጵያ ብሔራዊ ቡድን ጎል ማስቆጠር ችሏል። ዛሬ ያንን ለማድረግ ተቸግሯል። ምንድነው ዛሬ ለኢትዮጵያ ብሔራዊ ቡድን አስቸጋሪ ያደረገው? ኑር መሐመድ ለሶማሊያ ብሔራዊ ቡድን የመጀመሪያውን ጎል አስቆጥሯል። ሲያስቸግር የነበረ ተጫዋች ነው። ዳርኬን ላይ ለሚባል አጨራረሳቸው እንዲህ ግሩም ሆኖ እናገኘዋለን። ድንቅ ነው። ወልደ ዮሐንስ በረጅሙ የመታውን ኳስ ዳዊት ካሳው፣ ዳዊት በግሩም ሁኔታ ተቀብሏል። ዳዊት ካሳው፣ ዳዊት አማራጮችን እየፈለገ ነው። ግሩም ክሎት ነው ያሳየን ዳዊት ካሳው። ቢኒያም አብርሃ፣ ቅዱስ ዳዊት የመታው ኳስ የግቡ አግዳሚ ገጭቶ ወደ ውጭ ወጣ። የማዕዘን ምት የኢትዮጵያ ብሔራዊ ቡድን። አብዛኞቹ የኢትዮጵያ ብሔራዊ ቡድን ተጫዋቾች በአንድ ቦታ ላይ ይገኛሉ። ሁለተኛው ጨዋታ ላይ በአጭር ሲጀምር ነበር የኢትዮጵያ ብሔራዊ ቡድን። ቅዱስ ዳዊት አስገራሚ ጎል! አምስተኛ የዚህ ውድድር ጎሉን አስቆጥሯል። ቅዱስ ዳዊት ካሳው በሚገባ ቦታ ለታለመለት ሰው ነው የተጣለው። አብዛኞቹ ተጫዋቾች ከኋላ ስለነበሩ የግድ ደግሞ ከጨዋታ ራሳቸውን እንዲያዩ ቅኝት እንዲፈጥሩ እድል መስጠት አለባቸው። ሌላ አስደናቂ ኳስ አሜር ሚስባ አልደረሰበትም። ግን በፍጹም ቸርነት ነው ወደ ውጭ ያወጣው በሚል ከአልቢተር ኦማሪ ካዮኮ ጋር እየተነጋገረ ይገኛል። ዳዊት ካሳው እንየው። ጥፋት! ፍጹም ቅጣት ምት የኢትዮጵያ ብሔራዊ ቡድን። ማዋከብ ብቻ አይደለም እንዲህ አይነት ግፊ ማድረግ ግልጽ ነው አይደል? ምንም ዳዊት ካሳው የዚህን ጨዋታ ሁለተኛ ጎል የሚያስቆጥርበትን እድል አግኝቷል። በውድድሩ በአጠቃላይ ስድስተኛ ጎሉ ሆኖ ሊመዘገብ ይችላል። ነገር ግን ይህንን አጋጣሚ ወደ ጎልነት መቀየር ይኖርበታል። አልቢተር ኦማሪ ካዮኮ ፍጹም ቅጣት ምቱን እንዲመታ አዘዋል። ዳዊት ካሳው አስደናቂ ፍጹም ቅጣት ምት አስቆጥሯል። ሁለተኛ ጎል። ምን አይነት የደስታ አገላለጽ! በዘላለም በፍሪስታይል ነው ራፕ ያደረገው ሜዳ ላይ። ቢቂላ ስቴዲየም በደቂቃዎች ልዩነት በአብዛኛው ክፍሉ አብደላ የሚቀበለው ተጫዋች የፈለገ ነው። አስቀድሞ እንደነበረው አብዱቃድር አደገኛ ኳስ ነበረ፣ ግን ለጥቂት የግቡን ቋሚ ታኮ ወደ ውጭ ወጥቷል። አብዱቃድር ሰለሞን ዳዊት ካሳውን ወደ ኋላ ተመልሶ እየተከላከለ የሚገኘው አብዱቃድር ጎል አስቆጥሮ 2-1 ከመመራት ተነስቶ ሆኗል። ተጨማሪ ጎሎችንም ለማስቆጠር እየሞከረ ነው። ኑር ኦማር ያሻገረው ኳስ ተመስገን ከበደ። ክለቦችና አካዳሚዎች ፍሬያቸውን እየተመለከቱ የቀጣይ ጊዜ ክለቦቻቸውም ተስፋዎች ናቸው። መሐመድ 2-3 ተጫዋቾችን አለፈ። አስደናቂ ኳስ ኑር አህመድ። ተመስገን ከበደ በግሩም ሁኔታ ቢላል የመከላከል ስህተት የሰራ ይመስል ነበር። ቢኒያምን የሸፈነ መስሎት ነበር። ዳዊትን የሸፈነ መስሎት ነበር። ሁለት ተጫዋቾች ናቸው ኳስ ለመቀበል። መሐሙድ አስደናቂ ኳስ ግሩም ድባብ ነው። በአበበ ቢቂላ ስቴዲየም እየተመለከትን ያለነው አስደናቂ ድባብ ነው። የኢትዮጵያ ብሔራዊ ቡድን ጎል እንዳይቆጠርበት ግሩም ኳስ ከመስመር የተሻገረ
በነበረበት ሰዓት አቤኔዘር አለማየሁ ከመስመር ሶስተኛውን ጎል ለኢትዮጵያ ብሔራዊ ቡድን አስቆጥሯል። ለእኔው ሴንተር የሚያደርግ ይመስል ነበረ፣ ግን በቀጥታ ወደ ጎል ሄደው ኳስ ተቆጥሯል። አምበሉ ቢኒያም አብርሃም እንዴት አይነት አስደናቂ ኳስ ነው! ለመሪያ በሎጭ ያለፈ ኳሱን በቀጥታ ወደ ግብ ነው የመታው። ያልታሰበ አጋጣሚ ነው። ሙሪዲ አብዲ ኑር ኦማር ለሶማሊያ ሁለተኛ ጎል አስቆጠረ። ምንድን ነው የተፈጠረው? አሁን ደግሞ ደስታቸውን የመግለጽ የመጨፈር ተራቸው ተረክበዋል ሶማሊያዎች። ጥንቃቄ ያስፈልጋል። ሰዎችን ድምፅ እየሰማ እንገኛለን። ጥሩ ማበረታታት ነው። ብሔራዊ ቡድኑ ይህንን ጨዋታ በአሸናፊነት ካጠናቀቀ ይሆናል። መሀል ላይ ነው አስቀድሞ አስደናቂውን ኳስ የሞከረው አብደላ ግን ተመስገን ከበደ በግሩም ሁኔታ ደጋፊው ጎል የተቆጠረ ያክል ነው ደስታውን የገለጸው። ኑር ኦማር ዛሬ አቤኔዘር አለማየሁና ኤፌሶን ኪዳኔን በሚገባ ፈትኗቸዋል። ሁለቱ የመጀመሪያ ጨዋታዎች ላይ ያንን አልተመለከትንም። በዛሬው ጨዋታ ላይ ግን ሁለቱም የመስመር ተከላካዮች ተፈትነዋል። ሶማሊያዎች ሶስተኛ ጎል አስቆጠሩ። አናስ መሐመድ በዚህ ውድድር ሶስተኛ ጎሉን አስቆጠረ። ኳስ ሀቢብ ቢላልን ገጭቶ ወደ ውጭ ወጥቷል። ተጠናቋል ጨዋታው። ከ17 ዓመት በታች አፍሪካ ዋንጫ የሴካፋ ማጣሪያ ውድድር